ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የዩቲዩብ ቻናሌ ቤተሰቦች እንደምን አላችሁ? እንዲሁም አክብሮታዊ ሰላምታዬ በያላችሁበት ይድረስ እያል የሰዓቱንና መደመጥ ያለባቸውን አበይትና አጫጭር መረጃዎች እየላችሁ ብቅ ብያለሁ። በቅድሚያም አርዕስተ ዜና። ከወደ ትግራይ ክልል የየብስ ትራንስፖርት በቅርቡ እንደሚጀምር ይፋ ተደረገ። ከትግራይ ክልል ወደ ተለያዩ የሀገሪቱ ክፍሎች በቅርቡ የየብስ ትራንስፖርት እንደሚጀምር ከሰሞኑ የተገኘው መረጃ ያመለክታል። ከጉዳዩ ጋር የተያያዘንም አጠር ያለ መረጃን ወደ እናንተ የማድረስ ይሆናል። የኤርትራ ወታደሮች ከአድዋና አክሱም ከተሞች እየወጡ መሆኑን የሁለቱ ከተሞች ነዋሪዎች ነግረውኛል ሲል ቢቢሲ አማርኛ ዘግቧል። በሌላ ዜና ተባብሶ በቀጠለው የሩሲያ ዩክሬን ጦርነት አስፈሪው ቭላዲሚር ፑቲን ኒውክሌር ይጠቀሙ ይሆን የሚለው የብዙዎች አስተያየትና ጭንቀት ሆኗል። ይህም አሜሪካና አውሮፓ የአውሮፓ ህብረት የታገዱ የሩሲያ ንብረቶችን ለዩክሬን ሊሰጡ እንደሚችል ጠቆሙ። ስዊዘርላንድ ከዚህ በፊት የሩሲያንን ሀብት አሳልፋ ሌላ ወገን እንደማትሰጥ ገልጻለች። ነገር ግን ሩሲያ በበኩሏ ድርጊቱ የዓለም አቀፍ ህጎችን ከመጣሱ ባለፈ ሌላ መዘዝ ያስከትላል ማለቷ ይታወሳል። ይህም ቭላዲሚር ፑቲን የኒውክሌሩን ቁልፍ ከተጫኑት የዓለም ፍጻሜ ሊሆን እንደሚችል እየተነገረ ይገኛል። ከጉዳዩ ጋር የተያያዘንም ሰፋ ያለ መረጃን ወደ እናንተ የማደርስ ይሆናል። ብሪታንያ ለኢትዮጵያ የሚሰጥ ከ16 ሚሊዮን ፓውንድ በላይ ድጋፍ እንደምታደርግ ይፋ አደረገች። በዲሞክራቲክ ሪፐብሊክ ኮንጎ በመርከብ መሰበር አደጋ ቢያንስ 145 ሰዎች የገቡበት አለመታወቁ ተገለጸ። በሌላ የሀገር ውስጥ ዜና በሀለባ ሙስናን ያጋለጡ ለወከባ ተጋለጥን አሉ። እስካሁን በፍራቻ የተደበቁ እንዳሉ ነው የተገለጸው። በደቡብ ክልል ሀላባን ዞን የሙስና ድርጊቶችን በመጠቆማችን በአካባቢው ባለስልጣናት ለወከባና ለእስር የተዳረግን እንገኛለን ሲሉ ቅሬታ አቅራቢዎች ለዶይቼ ቬለ ተናገሩ። ቅሬታ አቅራቢዎቹ ሙስናን በማጋለጣቸው የጠበቃቸው ግን እስርና ወከባ መሆኑን ተናግረዋል። ከጉዳዩ ጋር የተያያዘንም ሰፋ ያለ መረጃን ወደ እናንተ የማደርስ ይሆናል። የተከበራችሁና የተወደዳችሁ የዩቲዩብ ቻናሌ ቤተሰቦች ከኔ ጋር አብራችሁ ትቆዩ እነዚህና ሌሎች መረጃዎችን ወደ እናንተ የማድረስ ይሆናል። ሁሌም እንደምላችሁ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እየጠየኩኝ ቪዲዮም ብዙዎች ዘንድ መድረስ ያግዘኛልና ላይክ እና ሼር በማድረግ ተባበሩኝ። አሁን ወደ ዝርዝር መረጃዎች አለፍኩ። ከትግራይ ክልል ወደ ተለያዩ የሀገሪቱ ክፍሎች በቅርቡ የየብስ ትራንስፖርት እንደሚጀምር ከሰሞኑ ተገልጿል። ከአየር ትራንስፖርት በተጨማሪ የየብስ ትራንስፖርት በቅርብ ቀን ለማስጀመር ከፌዴራል መንግስት ጋር በመነጋገር ኮሚቴ ተቋቁሞ እየተሰራ መሆኑን የክልሉ የኮንስትራክሽንና መንገድ ትራንስፖርት ቢሮ አሳውቋል። ከሰላም ስምምነቱ በኋላ በህጋዊ መንገድ የህዝብ የየብስ ትራንስፖርት እንዳልተጀመረ የገለጸው ቢሮው ሸቀጦች፣ ሰብአዊ እርዳታ እየገባ ስለመሆኑ አመልክቷል። ወደ ትግራይ ክልል ለ2 ዓመት ትራንስፖርት ተዘግቶ ስለቆየ አሁን ላይ ያለው የአየር ትራንስፖርት በገንዘብ ውድም ስለሆነ ብቻውን የህዝቡን ችግር አይፈታም ያለው ቢሮው የኢኮኖሚ ውስንነት ያለበት ህዝቡን በብዛት መንቀሳቀስ እንዲችል የመንገድ ትራንስፖርት ማስጀመር አስፈላጊ ስለሆነ በእኛ በኩል አስፈላጊ ዝግጅት እያደረግን ነው ብሏል። ለክልሉ ቴሌቪዥን በሰጠው ቃል በቅርብ ለሚጀምረው ለየብስ ትራንስፖርት ሀገር አቋራጭ ተሽከርካሪዎች በማህበራቸው በኩል አስፈላጊ ዝግጅት እያደረጉ መሆኑም ተገልጿል። ከወደ ትግራይ የየብስ ትራንስፖርት በቅርብ ይጀምራል ይባል እንጂ ቁርጥ ያለው ትክክለኛ ቀን አልታወቀም። የአየር ትራንስፖርት ውድ በመሆኑና ወረፋውም እጅግ ከፍተኛ ስለሆነ በትግራይ ክልል ነዋሪ የሆኑ እጅግ በርካታ ዜጎች ለተለያዩ የማህበራዊ ጉዳዮቻቸው ለስራ እንቅስቃሴ የየብስ ትራንስፖርት እስኪጀመር እየተጠባበቁ ይገኛሉ ተብሏል። በሌላ ዜና የኤርትራ ወታደሮች ከአድዋና አክሱም ከተሞች እየወጡ መሆኑን የሁለቱ ከተሞች ነዋሪዎች ነግረውኛል ሲል ቢቢሲ አማርኛ ዘግቧል። ነዋሪዎቹ የኤርትራ ወታደሮችና ወታደራዊ መሳሪያዎችን የጫኑ በርካታ አውቶቡሶችና አይሱዞች ከሁለቱ ከተሞች ሲወጡ ስለማየታቸው መናገራቸውን ዘገባው ጠቅሷል። የዓይን ምስክሮቹ የኢትዮጵያ መከላከያ ሰራዊት በአድዋ
ከተማ ዳርቻ ሰፍሮ ማየታቸውንም እንደገለጹ ዜና ምንጩ አመልክቷል። ይህ ዜና እስከተጠናከረበት ሰዓት ድረስ ፌዴራል መንግስቱ ህወሓት ወይም የኤርትራ መንግስት በጉዳዩ ላይ ያሉት ነገር የለም። በሌላ ዜና ተባብሶ በቀጠለው የሩሲያ አሜሪካ ጦርነት አስፈሪው ቭላዲሚር ፑቲን የኒውክሌርን ቁልፍ ይጫኑት ይሆን የሚያስብል ማዕቀብ አሜሪካና አውሮፓ በሩሲያ ላይ አሁንም ማዕቀቦችን ጥለዋል። በዚህም የተናደዱት ቭላዲሚር ፑቲን የኒውክሌርን ቁልፍ ይጫኑት ይሆን የሚለው ስጋትም አይሏል። አሜሪካና የአውሮፓ ህብረት የታገዱ የሩሲያ ንብረቶችን ለዩክሬን ሊሰጡ እንደሚችሉ ጠቆሙ። ሩሲያ ጦሯን ወደ ዩክሬን መላኳን ተከትሎ ጦርነት ከተጀመረ 1 ዓመት ሊሞላው 1 ወር ብቻ ቀርቶታል። ይህ ጦርነት በሩሲያ ላይ ከ6000 በላይ ማዕቀቦች እንደጣሉባት ከማድረጉ ባለፈ ለዓለም ምግብና ነዳጅ ዋጋ መናርም ዋነኛ ምክንያት ሆኗል። አሜሪካና ምዕራባውያን ሀገራት ከማዕቀቡ ባለፈ የሩሲያ መንግስትና ባለሀብቶች ንብረት የሆኑ ሁሉንም ሀብቶች እንዳይንቀሳቀሱ ያገዱ ሲሆን ጦርነቱ መቀጠሉን ተከትሎ ዩክሬንን መልሶ ለመገንባት የሩሲያንን ገንዘብ ለማዋል ማቀዳቸው ነው የተገለጸው። በተለይም የአውሮፓ ህብረትና አሜሪካ የታገዱ የሩሲያን መንግስትና ዜጎች ሀብትን ለዩክሬን መልሶ ግንባታ እንዲውል እያሰቡ መሆኑን ገልጿል። በተለይ የአውሮፓ ህብረትና አሜሪካ የታገዱ የሩሲያንን መንግስትና ዜጎችን ሀብት ለዩክሬን መልሶ ግንባታ እንዲውል እያሰቡ መሆኑን ገልጿል። በአሜሪካ ፍትህ ሚኒስትር የሆኑት አንድሪውስ አዳምስ እንዳሉት የታገዱ የሩሲያ መንግስትና ባለሀብቶች ገንዘቦችን ለዩክሬን የመልሶ ግንባታ ለማዋል ስራዎች እየተሰሩ ናቸው ብሏል። የአውሮፓ ህብረት ኮሚሽነር ከቀናት በፊት ሩሲያ እንዳስታወቀው ዋና መሰረተ ልማቶች ላይ ያነጣጠረ ጥቃት እያደረሰች ነው። የተያዘባት ገንዘብን ዩክሬንን መልሰን ለመገንባት እናውላለን፣ ለዚያ የሚያበቃንን ህግ እያዘጋጀንን ነው ሲሉ ተናግረው ነበር። ሩሲያ በበኩሏ በአውሮፓና አሜሪካ እንዳይንቀሳቀሱ እግድ የተላለፈባቸው የሩሲያን ሀብትን ለዩክሬን መስጠት የሚያስችል ዓለም አቀፍ ህግ እንደሌለ ገልጻ ድርጊቱ ሌላ ዓለም አቀፍ መዘዝ ያስከትላል ስትል በውጭ ጉዳይ ሚኒስተሯ በኩል አስታውቃለች። የስዊዘርላንድ ውጭ ጉዳይ ሚኒስተር ኢጋንሲን ካሲሲ በበኩላቸው ሀገራቸው በሩሲያ ዩክሬን ጦርነት ላይ ገለልተኛ መሆኗን ተናግረው የሩሲያ መንግስትና ሩሲያውያን ባለሀብቶች ንብረቶችን ለዩክሬን መልሶ ግንባታ እንዲውሉ እንደማታደርግ ገልጻለች። ስዊዘርላንድ የሩሲያንን ንብረት ሌላ ሀገራት አሳልፋ ልትሰጥ የምትችልበት ዓለም አቀፍ አሰራር አለመኖሩንም ሚኒስተሩ ጠቅሷል። በሌላ ዜና በኢትዮጵያ በድርቅና በግጭት ለተጎዱ አካባቢዎች ከ16 ሚሊዮን ፓውንድ በላይ ድጋፍ እንደሚደረግ የብሪታንያ መንግስት አስታወቀ። የብሪታንያ የልማት ሚኒስትር አንድሪው ሚሼል እንደገለጹት ድጋፉ ትግራይን ጨምሮ በድርቅና በግጭት ሳቢያ ለተጎዱ ወገኖች እንዲሁም የጸጥታ ችግር ላለባቸው አካባቢዎች የሚውል ነው ብሏል። ድጋፉን ከገንዘብ በተጨማሪ በግጭት ምክንያት ለተፈጠረው ሰብአዊ ቀውስ ምላሽ ለመስጠት የሚያስችል የምግብና ምግብ ነክ ቁሳቁሶች እርዳታ መሆኑንም አስታውቀዋል። በሚደረገው ድጋፍም ከ600 ሺህ በላይ ኢትዮጵያን የምግብ አቅርቦት እንደሚያገኙ ያመላከቱት ሚኒስተሩ ዓለም አቀፉ ማህበረሰብ ድጋፍ እንዲያደርግም ነው የጠየቁት። ከተደረገው የገንዘብ ድጋፍ 11.6 ሚሊዮን ፓውንድ በአምራች ሴፍቲ ኔት ፕሮግራም ማዕቀፍ ስር የሚካተት ነው ተብሏል። 5 ሚሊዮን ፓውንድ ደግሞ በዓለም አቀፍ የምግብ ፕሮግራም ማዕቀፍ ውስጥ የሚሰጥ መሆኑን የብሪታንያ መንግስት በሰጠው መግለጫ አስታውቋል። በሌላ ዜና በዲሞክራቲክ ሪፐብሊክ ኮንጎ ሉሉንጋ ወንዝ ላይ በተከሰተው የመርከብ አደጋ ቢያንስ 145 ሰዎች የገቡበት አለመታወቁ ተሰምቷል። የሀገሪቱ ባለስልጣናት በሉሎንጋ ወንዝ ላይ ተሳፋሪዎችን ስታጓጉዝ የነበረችው የሞተር መርከብ ከመጠን በላይ ሰዎችን መጫኗን ተከትሎ አደጋው መከሰቱን ተናግረዋል። በዚህም ከአደጋው 55 ሰዎች መትረፋቸው እየተነገረ ሲሆን 145 ሰዎች ደግሞ የገቡበት እስካሁን አለመታወቁም ነው የተገለጸው። በዲሞክራቲክ ሪፐብሊክ ኮንጎ ባሳንኩሳ ግዛት ሌላ የትራንስፖርት አማራጭ ባለመኖሩ በአካባቢው የመርከብ አደጋ በተደጋጋሚ እንደሚከሰት አፍሪካ ኒውስ አስነብቧል። በሀገሪቱ በጥቅምት ወር በኢኩዌተር ግዛት በኮንጎ ወንዝ ላይ በተፈጠረ በተመሳሳይ ሁኔታ በተፈጠረ የመርከብ አደጋ
ከ40 በላይ ሰዎች መሞታቸው የሚታወስ ነው። በሌላ ዜና በደቡብ ክልል ሀላቦ ዞን የሙስና ድርጊቶችን በመጠቆማችን በአካባቢው ባለስልጣናት ለወከባና ለእስር እየተዳረግን እንገኛለን ሲሉ ቅሬታ አቅራቢዎች ለዶይቼ ቬለ ተናገሩ። ቅሬታ አቅራቢዎቹ በዞኑ እየተፈጸመ ይገኛል ያሉትን የመንግስት ሀብትና ንብረት ዘረፋን በተመለከተ ለዶይቼ ቬለና ሌሎች የተለያዩ የመገናኛ ብዙሃን ቢገልጹም የጠበቃቸው ግን እስርና ወከባ መሆኑን ተናግረዋል። የሀላባ ዞን ዋና አስተዳዳሪ በበኩላቸው ተፈጸመ የተባለው እስር ከሙስና ጥቆማው ጋር የተገናኘ አይደለም ሲሉ አስተባብለዋል። በሙስና ተቋሚዎች ላይ እስር ለመፈጸሙ መረጃ እንደደረሳቸው ለዶይቼ ቬለ ያረጋገጠው የደቡብ ክልል የስነ ምግባርና ጸረ ሙስና ኮሚሽን በበኩሉ ለተቋሚዎች የዋስትናና ከለላ እንደሚሰጥ አስታውቋል። በደቡብ ክልል ሀላባ ዞን የሙስና ድርጊቶችን በመጠቆማችን በአካባቢው ባለስልጣናት ለወከባና ለእስር እየተዳረግን እንገኛለን አሉ። ቅሬታ አቅራቢዎቹ በዞኑ እየተፈጸመ ይገኛል ያሉትን የመንግስት ሀብትና ንብረት ዘረፋን ዶይቼ ቬለን ጨምሮ ለተለያዩ የመገናኛ ብዙሃን ቢገልጹም የጠበቃቸው ግን እስርና ወከባ መሆኑን ተናግረዋል። ቅሬታ አቅራቢዎቹ እንደሚሉት ወከባና የእስር ድርጊቱ እየተፈጸመባቸው የሚገኙት በዞኑ አመራሮችና በጸጥታ አባላት አማካኝነት ነው። ወከባና እስሩ ባለፈው ሳምንት መጨረሻ በሐዋሳ ከተማ በሚገኘው የደቡብ ክልል የስነ ምግባርና ጸረ ሙስና ኮሚሽን ቅጥር ግቢ በመገኘት ተቃውሞ ማሰማታቸውን እና የሙስና ጥቆማ ማቅረባቸውን ተከትሎ መሆኑን ተናግረዋል። የተከበራችሁና የተወደዳችሁ የዩቲዩብ ቻናል ቤተሰቦች ለሰዓቱ ያስኩላችሁ አበይትና አጫጭር መረጃዎች እነዚህ ነበሩ። ከሰዓታት በኋላ በሌላ መረጃዎች እስከምንገናኝ ቸር ቆዩልኝ።